ጤና ይስጥልን። ሲኒየር ሶፍትዌር የአርፒ ሲስተም ነው። ያው በዛሬ በእኔ እንትን ማሳያችሁ ደግሞ ሞባይል ፖስ ነው። ያው ሞባይል ፖስ ምንድነው? ኦልሬዲ ስልካችን ጋር ልክ እንደ ኖርማሉ አፕሊኬሽን እንጭነውና ልክ በዚህ መልክ ከጫነው በኋላ ሲንድሮይድ የሚል ነገር ይመጣል ማለት ነው። ከዚህ በፊት ሞባይል አፕሊኬሽን ምንድነው የሚለውን ደግሞ ምንድነው እዚህ ጋር እንጭነውና ኤቭሪ ታይም ኤቭሪዌር መሸጥ እንድንችል አክሰስ ትራንዛክሽን ማድረግ እንድንችል ነው። የትኛውም ሰዓት ላይ እና የትኛውም ቦታ ሆነን ማሽኑና ስልኩን ይዞ በመንቀሳቀስ ትራንዛክሽን መስራት እንችላለን ወይም ሽያጭ መስራት እንችላለን ማለት ነው። ይሄን ያልከብራሩት ወደ ዋናው ልግባና አፕሊኬሽኑ እንደዚህ ከጫነው በኋላ ምንድነው ወደ አፕሊኬሽኑ ስንገባ ምንድነው ሎድ ያደርጋል። ከዛም ወደ አፕሊኬሽኑ ከገባን በኋላ ዩዘር ይኖረናል። በዩዘራችን እንገባለን። በዩዘር ከገባን በኋላ ኦልሬዲ ምንድነው አሁን ላይ ያለው ዩዘር ሲኔት አድሚኒስትራተር ነው። ኦልሬዲ እንደ አድሚን የሲኔት አድሚን ሆኜ ስለሆነ የምሰራው እንደዛ ይገባል ማለት ነው። ከገባው በኋላ ምንድነው ፊት ለፊት ያሉት እንትኖች ይኖራሉ። እነዚህ አሁን ኤግዛምፕል እዚህ ጋር ያለው ሂንከን የሚለው ነገር ሎጎ የትኛውንም አይነት ከስተመር ማስገባት እንችላለን። እንደዚህ የሚጠይቀንን ከስተመር ሙሉ እንደዚህ ማስገባት እንችላለን። የትኛውንም አይነት ከስተመር ሎጎውን እንደዚህ ማስገባት እንችላለን ማለት ነው። ሌላኛው ምንድነው እዚህ ጋር ያሉት ኢንተርፌሶች ሙሉ እንዴት እንሸጣለን የሚለውንና እንዴት ከስተመር ስንመዘግባለን የሚለውን በዚሁ መኖር ይኖረዋል። ወደ ዋናው ስንገባ ምንድነው እዚህ ጋር ካሴል እንዴት ትራንዛክት እናደርጋለን ነው። ካሴል የሚለውን ነካዋለን። ኦልሬዲ እሱን ከነካነው በኋላ ምንድነው ልክ እዚህ በፊትም ትራንዛክሽን አለው ስላደረግነ ምንድነው ትራንዛክሽን ለማድረግ ስንፈልግ ኒው ነው የምንለው። ኒው የሚለውን ከነካነው በኋላ ምንድነው አንድ ሴልስ ለማድረግ ለመሸጥ የሚያስፈልጉ ነገሮች አሉ። ከስተመር እና አይተም ከሆነ የፕሮዳክትም ወይም አይተም ሊሆን ይችላል። እንደየከስተመሩ ዲፔንድ ይደረጋል። ሞር ምንድነው እዚህ ጋር ያሉትን ነገሮች ሴሌክት እናደርጋለን ማለት ነው። ከስተመር እዚህ ጋር አለ። ኦልሬዲ የገባ ከስተመርም ስላለ የገባው ከስተመር ይኖራል። ሞሩኛ ወኪንግ ከስተመርም ሊሆን ይችላል። እኛ ወኪንግ ከስተመር ብለን እንመርጣለን። ወኪንግ ከስተመር የሚለውን ከመረጥነው በኋላ በዚህ መልክ ይመጣል። መንጣቱን ከስር ወኪንግ ከስተመር ብሎ ያሳያል። ከዛ ወደ ምን ነው የምንሄደው? ወደ አይተም ወይም ፕሮዳክት ወደ መምረጥ ነው የምንሄደው። አድንልና ከዚህ ጋር ያሉ አይተሞች አሉ። እነዚህን አይተሞች እንመርጣለን ማለት ነው። ኦልሬዲ እኛ ጋር ቴስት አይተም ነው ቼክ የምናደርግበት። ቴስት አይተም እንመርጣለን። በዚህ መልክ ምንድነው እዚህ ጋር ስንመርጥ ኳንቲቲውን መጨመር እንችላለን። እኛ ኦልሬዲ የተጠየቅነውን ያህል ኳንቲቲ እስከሚሆን ድረስ መጠየቅ እንችላለን ማለት ነው። እቺ ጋር ስንነካት ምንድነው እዚህ ጋር እኛ የፈለግነው 12 ከሆነ የምንፈልገው 12 ማድረግ ይቻላል ማለት ነው። አንድም ከሆነ አንድ፣ ሁለት ከሆነ ሁለት፣ ኦልሬዲ እኛ የምንፈልገውን ያህል ኳንቲቲ መጨመር እንችላለን ነው። ኤግዛምፕል እኔ 13 ልምረጥና ምንድነው የማደርገው? ይሄን ካደረኩ በኋላ ከስር የካርት ምልክት አለ። እሱን ነው የምንጫነው። ኦልሬዲ እሱን በዚህ መልክ እንጫነዋለን። ስንጫነው ምንድነው አሁን ላይ የመረጥነው ቴስት ፕሮዳክት ዝርዝሮችን ሌሎችም ይኖራሉ። ኦልሬዲ ሌሎችንም መጨመር ስንፈልግ ምንድነው የምናደርገው? አድንልና አሁን የምንመለስና ኤግዛምፕል ለምሳሌ 13 ኬጂ ካርበን CO2 ሲሊንደር የሚለውን አድ ብናደርገው አንድ ነው የምንፈልገው ብለን ኤግዛምፕል አድ ብናደርገው ኦልሬዲ ይጨምራል። እንደዚህ የምንፈልገውን አይተም እንዲህ ከጨመርነው አድ ካደረግነው በኋላ ምንድነው ወደ ትራንዛክሽን ወደ መስራት ነው የምንሄደው። ምንድነው እዚህ ጋር ከዛ በፊት ከመሄዳችን በፊት ምንድነው
እዚህ ጋር ቮይድ ኤግዛምፕል ይህንን ነገር አንዱን አይተም ባይፈልገው ከስተመሩ ራሱን በመንካት እንትን ማድረግ እንችላለን ማለት ነው። እንደዚህ አድርገን ኦልሬዲ ምንድነው ቮይድ ማለት እንችላለን ነው። ቮይድ ብለን ኤግዛምፕል ይህን አይተም አልፈለገውም ነበር ቮይድ አድርገን እንደዚህ ማጥፋት እንችላለን። አፍተር ዚስ ምንድነው ሁሉም ነገር ከጨረስን በኋላ ቶታል ወደሚለው እንሄዳለን። ቶታል ወደሚለው ስነድ እዚህ ጋር ያሉ ለምሳሌ ከስተመር ኔም እዚህ ጋር ማስገባትም እንችላለን። ኦልሬዲ ከሌለው ከስተመር አዳርገን ካልመጣን እዚህ ጋር ማስገባት እንችላለን። ወደ ኋላም ተመልሰን መጀመሪያ ላይም እዚህ ጋር ማስገባት እንችላለን። ምንድነው እዚህ ጋር ከዚህ ካስገባም በኋላ እሺ ምንድነው እዚህ ጋር ከስተመርን አዲስ ከስተመር ከሆነ እዚሁ ጋር አዳርገን መሄድ እንችላለን። ምንድነው የምናደርገው እዚህ ጋር እንነካትና አድ ኒው የሚለው ጋር እዚህ ጋር እንነካዋለን። ከዛ የከስተመሩ ምንድነው የምናደርገው እዚህ ጋር ከስተመር ኔም እንመዘግባለን። ለምሳሌ እዚህ ጋር ቴስት ከስተመር ቢሆን ቴስት ከስተመር እንመዘግብና ስልክ ካለው ስልኩን እዚህ ጋር እናስገባለን። ቲን ካለው ቲኑን እዚህ ጋር እናስገባና ምንድነው የምንለው ዜሮ እንበለውና እናስገባ ሴቭ እንላለን። ሴቭ እንዳደረግ ነው ከስተመሩ በዚህ መልክ ይመዘግበዋል ማለት ያ ማለት ምንድነው ቴስት ከስተመር እዚህ ጋር የመዘገብነው መጥቶልናል ማለት ነው። አይተማችንም መርጠናል። ምንድነው የምንለው ኦልሬዲ ትራንዛክት ልናደርግ ነው ወይም ሽያጭ ልናደርግ ነው። ቶታል ወደሚለው እንሄዳለን ማለት ነው። ቶታል እንለዋለን። ቶታል ስንለው ኦልሬዲ ምንድነው ምን ያህል ኳንቲቲ ያሳየናል። ይሄው እዚህ ጋር 13 ኳንቲቲ የሚል አለ። ፕራይሱ በምን ያህል ነው ያንዱ ዋጋ የሚለውን ያሳያል። ጠቅላላ ደግሞ ግራንድ ቶታሉን ቶታል በሚል ያሳየዋል ማለት ነው። ወደዚህ ከመጣ በኋላ ምንድነው ፕሪንት ነው የምንለው። ፕሪንት ስንለው ወዲህ ምን ያደርጋል ሴል ሆነ ማለት ነው። ሽያጭ ተከናውኗል ማለት ነው። ሽያጩ ካደረግነው በኋላ ይሄን ይመስላል። ሽያጩ ይሄን ይመስላል። በዚህ መልክ ከሸጥነው በኋላ ምንድነው የሸጥናቸው ነገሮች እዚሁ ጋር ይቀመጣል ማለት ነው። ከስተመሩ ቢፈልገው ምንድነው አታችመንቱ እዚህ ጋር ይኖራል ማለት ነው። አታችመንቱን እዚህ ጋር ማየት እንችላለን። እዚህ ጋር ክሊክ ብቻ ነው የምናደርገው። ክሊክ ስናደርገው በዚህ መልክ ይመጣል። ዲቴይሉን ማየት ስንፈልግ ምንድነው ቪው እንለዋለን። ቪው ስንለው ኦኬ ይላል። ቪው ላድርገው እንደማለት ነው። ኦኬ እንላለን። ኦኬ ስንለው አታችመንቱ በዚህ መልክ ይመጣል። እዚህ ጋር የማይታየው ምንድነው ስልክ ላይ ስለሆነ ዙም አድርገንም ማየት እንችላለን። እንደዚህ ይሄንኑ አታችመንት ለከስተመሩ ሲፈልግ በተለያዩ በቴሌግራም መላክ እንችላለን። በፒዲኤፍ መልክም ማስቀመጥ እንችላለን። ፋይላችን ላይ ባሉት አማራጮች እዚህ ጋር ቴሌግራምም በኢሜይልም ባሉት አማራጮች መላክ እንችላለን ለከስተመሩ ማለት ነው። አታችመንቱን ሲፈልግ አታችመንቱን በዚህ መልክ ይቀመጣል ማለት ነው። አሁን ኦልሬዲ ምንድነው ካሽ ሴልስ ትራንዛክሽን ላይ ያለውን ነገር በዚህ እንጨርሳለን ማለት ነው። ሌላኛው ምንድነው ወደ ክሬዲት ሴልስ እንገባለን ማለት ነው። ያው ክሬዲት ሴልስም ምንድነው ዋናው ክሬዲት ሴልስ ከስተመሩ ወይም ሻጩ ከከስተመሩ በብድር ሲፈልግ ሻጩ በብድር ሲሰጠው ማለት ነው ለከስተመሩ እዚህ ጋር ገብተን አንድ አይነት የሆነ ፍሎ ነው ያለው።
እዚህ ጋር ኒው እንላለን። ኒው ካልነም በኋላ ዘሴም ነው። ኦልሬዲ ከካሽ ሴልስ ጋር ዘሴም ነው። ምንድነው ልዩነቱ? በክሬዲት ሲሰጠው ነው ለከስተመሩ፣ በክሬዲት ወይም በብድር ሲሰጠው ነው። እሱ ነው ልዩነቱ። እዚህ ጋር ምንድነው ከስተመር እንመርጣለን። ከዚህ በፊት እንዳልኩት ምንድነው አድኒው አዲስ ከስተመር ከሆነ አድኒው ብለን ከስተመሩን መዝግበን እንደሸጥ ነው ከካሽ ሴልስ ላይ እንደሸጥ ነው መሸጥ ይቻላል። እዚሁ ጋር ያለ ከስተመር ከሆነ ደግሞ ሰርች አድርገን እንደዚህ ሰርች አድርገን ያለውን ከስተመር መርጠን ከዛ ምን ያህል አይተም ነው የሚፈልገው የሚለውን ደግሞ እዚህ ጋር አይተሙን እዚህ ጋር መርጥና ሰርች አድርገን አይተሙን ኦልሬዲ ሰርች ማድረግ እንችላለን። ሰርች ካደረግና በኋላ አድ እናደርገዋለን። አንድ ከፈለገ አንድ እናደርግለታለን። ሁለት የሚፈልገውን ያህል ኳንቲቲ ካደረግን በኋላ ምንድነው ወደዚህ ነው የምንሄደው። ቶታል የምትል ነገር ወይም ካርት ምልክት አለች እዚህ ጋር። ወደ ካርቱ ምልክት ነድና እንነካለን። እዚህ ጋር ምንድነው ወርኪንግ ከስተመር ለሚባል ከስተመር ቴስት የሚባል ፕሮዳክት ሊሸጥለት ነው ማለት ነው። በምን ያው በክሬዲት ሴልስ ወይም በብድር ሊሸጥለት ነው። ኦልሬዲ ሊያደርግለት ትራንዛክሽን ሊሰራለት ነው ማለት ነው። ቶታል እናደርጋለን። ቶታል የሚለውን ከነካም በኋላ ምንድነው በዚህ መልክ ይመጣል። ምንድነው እዚህ ጋር ኦልሬዲ ሴልስ ሊደረግ ነው። እዚህ ጋር የሚያሳየን ልክ ነው አይደለም የሚለውን ነገር ቸክ እንድናደርግ ነው። ከማድረጋችን በፊት ልክ ነው አይደለም የሚለው ወርኪንግ ከስተመር ለሚለው በዚህ ቲን ሻጩ ደግሞ ኦልሬዲ ምንድነው ዩዘሩ ወይም ሻጩ ያደረገ ያለውን ትራንዛክሽን ያደረገው ሰውዬ ሲኔት አድሚን ነው። አይተም ምን ያህል አይተም ነው የሚለውን ካውንት ያደርጋል። ታክስ ምን ያህል ነው የሚደረገው ከዚህ ያህል የሚለውን ነገር ሙሉ ያሳያል። ቶታል የሚለው ደግሞ እንደ ጀነራሊ ግራንድ ቶታሉ ምን ይመስላል የሚለውን ነገር ያሳያል። ምንድነው እዚህ ጋር ቸክ እንድናደርግ ነው። ካደረግነው በኋላ ምንድነው ፕሪንት ነው የምንለው። በዚህ መልክ ምንድነው ከስተመር እንመርጣለን ማለት ነው። ከመረጥና በኋላ ምንድነው አድ እንላለን። ቴስት አይተም ወይም ቴስት ፕሮዳክት አድ እናደርጋለን። ያው ለከስተመሩ ሽያጭ የሚደረግለት አይተም ወይም ፕሮዳክት እንደማለት ነው። አድ ካደረግነው በኋላ ወደ ካርቷ እንሄዳለን። እዚህ ጋር ካርት አለች፣ እሷን ካርት እንነካለን። ከዛ ቶታል ነው የምንለው። ቶታል ስንለው ከዚህ በፊት እንዳብራራሁላችሁ በዚህ መልክ ይመጣል። ሁሉ ነገር እዚህ ጋር ቸክ የምናደርግበት መንገድ ነው። ልክ ነው አይደለም የሚለው ነገር እዚህ ጋር ቸክ ካደረግነው በኋላ ምንድነው ፕሪንት እንላለን። ፕሪንት ስንለው በዚህ መልክ ይወጣል ማለት ነው። በዚህ መልክ ይወጣል ማለት ነው። ያው ምንድነው ክሬዲት ሴልስ የሚላለው ከዚህ በፊት ያለው ካሽ ሴልስ ይላል ማለት ነው። እዚሁ ጋር እንዳለ ምንድነው ብንፈልገው ይሄንን አታችመንቱን ብንፈልግ እዚህ ጋር እንነካና አታችመንቱን ቪው እናደርጋለን ማለት ነው። ይሄ ምንድነው የአታችመንት ኦልሬዲ በክሬዲት የተሸጠ አታችመንት ነው። አታችመንቱ ያው ከስተመሩ ሲፈልግ ከዚህ በፊት እንዳለው ምንድነው ሼር እናደርግለታለን። ከዚህ ባሉት አማራጮች በቴሌግራም በብሉቱዝ በፋይሉን ሴቭ አድርገንም ራሳችን ጋር ማስቀመጥ እንችላለን። ባለው አማራጭ ስልኩ ጋር ባለው አማራጭ መላክ እንችላለን ማለት ነው። በዋትስአፕም ይቻላል። እንደዛ አድርገን ኦልሬዲ እንልክለታለን ማለት ነው። ሌላኛው ምንድነው ይሄን ከጨረስን ወደ ማን ነው የምንሄደው? ወደ ምንድነው ፕሮሞሽን አይተም ቮቸር ማለት ምንድነው ድርጅቱ ለሚፈልገው ከስተመር ፕሮሞት እንዲያደርግለት ምርቱን መስጠት ቢፈልግ በዚህ ነው የምንሰጠው። የዚህ ዋና ጥቅሙ ምንድነው? ኦልሬዲ ይሄ ሲስተም ስቶክ ማኔጅመንት ስለሚኖረው ስቶክ ላይ መቀነስ እንድንችል ማቀናነስ እንዲችል ነው ዋና ጥቅሙ። ምንድነው እዚህ ጋር አድ ነከውና ወደዚህ እንገባለን። ወደዚህ እንገባና ልክ ተመሳሳይ ነው።
ምንድነው እንደ ክሬዲት እና እንደ ካሽ ሴልስ እንዳለው እዚህ ጋር እንመርጥለታለን ከስተመር። ከዛ አድ ብለን አሁንም አይተም ወይም ፕሮዳክት እንመርጥለታለን ማለት ነው። አይተም ወይም ፕሮዳክት ከመረጥነት በኋላ አድ እናደርገዋለን። የሚፈልገውን ኳንቲቲ ካረግልነት በኋላ ምንድነው ወደ ካርቷ ነድና እዚህ ጋር ምንድነው ከስተመር እንመርጣለን። ከስተመር ከመረጥነው በኋላ አንዱን አይተም ኦልሬዲ ምንድነው 0.01 ስለሆነ አድ እናደርገዋለን። አድ ካረግነው በኋላ ቶታል ወደሚል እንሄዳለን። ቶታል ወደሚለው ሂደን ቸክ ካረግነው በኋላ ምንድነው የምናደርገው ሴቭ። እዚህ ጋር ምንድነው ሴቭ ስንለው በዚህ መልክ ይቀመጣል። ሴቭ የተባለው በዚህ መልክ ኦልሬዲ ይቀመጣል ማለት ነው። የዚህ ምንድነው አታችመንት ይኖረዋል። አታችመንቱን ማየት እንችላለን ማለት ነው። እዚህ ጋር ያለውን አታችመንት ኦልሬዲ ይኖረዋል። ብንነካው አታችመንቱ እንደዚህ ያመጣል ማለት ነው። ምንድነው የቆረጥነው 13 ኪሎ ግራም CO2 ሲሊንደር ነው። ኤግዛምፕል ነው። ኦልሬዲ ቪው ብለን ማየት እንችላለን ማለት ነው። የሁሉም ኦልሬዲ አታችመንት ይኖራቸዋል ማለት ነው። ከሰጠን በኋላ ፕሮሞሽን አታችመንቱ ሰውየው ከስተመሩ ቢፈልገው ማየት እንችላለን ነው። እንደዚህ አድርገን ማየት እንችላለን ማለት ነው። ዙም ማድረግ ይቻላል። ልክ እንደዚህ ዙም እያደረግን ማየት እንችላለን። ከዚህ በፊት እንዳለው ሸርም ማድረግ እንችላለን። ለሚፈልግ ከስተመር ሸር በሚፈልገው ሸር ማድረግ ይቻላል ማለት ነው። ከዚህ በፊት እንዳለው በቴሌግራም በዋትስአፕ በፋይልም አድርገን ማስቀመጥ እንችላለን ራሳችን ጋር። ሌላኛው ምንድነው ፕሮሞሽንን ከጨረስን ወደ ምንድነው የምንሄደው ኦልሬዲ እዚህ ጋር ከስተመርም እዛው ካሽ ሴልስ ላይ መመዝገብ እንደሚችል አሳይተናል። እዚሁ ጋር ደግሞ ከስተመር የምትለዋን ነክተንም እዚህ ጋር መመዝገብ እንችላለን ማለት ነው። እዚህ ጋር ምንድነው ኒው እንለውና ከስተመሩን እዚሁ ጋር መዝግበን እዛ ጋር ሄደን መሸጥ እንችላለን። እዛው ላይም መመዝገብ ይቻላል ነው። ከዚህ ጋር ከስተመሩ ስሙን እዚህ ጋር ኤግዛምፕል እንደዚህ ብለን ኤግዛምፕል ብናስቀምጥ ብራንድ ኔም ካለው ብራንድ ኔሙን እናስቀምጣለን። ቲን ካለው ቲኑን ይኖረዋል። ያው ከስተመር ነው ኦርጋናይዜሽን ከስተመር ስለሚሆን። ካልሆነ እቺ ጋር ፐርሰን የምትለዋን ነክተን ፐርሰን አድርገን ፈርስት ኔም የሱ ስም እናስገባለን። ሰከንድ ላይ የአባቱን ስም አስገብተን ቲን ያው አይኖረውም ኦልሬዲ ፐርሰን ከስተመር ስለሚሆን። ወደ ኦርጋናይዜሽን ከስተመር ስንመጣ ግን ምንድነው ቲን ይኖረዋል። ኦልሬዲ ምንድነው በኦርጋናይዜሽን ስለሚገዛን እኛን ቲን ይኖረዋል። ቲኑን እዚህ ጋር እናስቀምጥለታለን ማለት ነው። ኤግዛምፕል 00 ቢሆን አድርገን ሴም ማለት ይቻላል ነው። ኦኬ እቺ ጋር ካታጎሪ ይላል። ካታጎሪን እቺ ጋር እንመርጥለትና ካታጎሪ የሚኖራቸው ኦልሬዲ ከስተመሮቹ ከየትኛው ካታጎሪ ነው የሚል ነገር ስለሚኖራቸው እሱን ካስገባን በኋላ ምንድነው የምናደርገው ኦልሬዲ ብራንድ ኔም መስት ይሆናል ማለት ነው። እሱ ጋር እናስገባለትና እንደዚህ ሴቭ እንላለን። ኦልሬዲ ተመዝግቧል ማለት ነው። ይሄን ከስተመር ኦልሬዲ መዝግበነዋል። ሰርች ብናደርገው ይኖራል እዚህ ጋር ማለት ነው። ሌላኛው ደግሞ ምንድነው ወደ እዚህ ጋር ምንድነው ከአሁን ኦልሬዲ ከሽያጭ እንወጣና ምንድነው ወደ ስቶክ እንሄዳለን ማለት ነው። ስቶክ ላይ ምንድነው ስቶክ እንዴት እንጠይቃለን ነው። ኦልሬዲ ምንድነው ይሄ ራሱ ስልኩ እንደ አንድ ስቶር ሆነና ሜን ስቶር ይኖራል። ምንድነው ስልኩን እንደ አንድ ስቶር አድርገን ከስልኩ ወደ ሜን ስቶር የምንጠይቅበት ይኖራል። ይሄን አይተም እንፈልጋለን፣ ይሄን ያህል ፕሮዳክት እንፈልጋለን ብለን እንጠይቃለን። እሱን የምንጠይቅበት ምን ይባላል? ስቶር ሪኩዌስት ቮቸር ይባላል። እሱ ጋር እንገባና እሱ ላይ ከገባን በኋላ ኒው ብለን ምን ያህል አይተም ኦልሬዲ ሊወጣ ነው ማለት ነው። ኦልሬዲ ወይም ሽያጭ ላይ ሊወጣ ነው ይሄ ሴልስ ሻጭ ማለት ነው። ሊወጣ ስለሆነ ምን ያህል ይፈልጋል የሚለውን እዚህ ጋር ገብተን ምን ያህል አይተም ይፈልጋል የሚለውን እዚህ ጋር የምንፈልገውን ያህል
አድ ካረግነ በኋላ እዚህ ጋር የምንፈልገው እንደዚህ አድ ካረግነ በኋላ ምንድነው የምናደርጋት ባክ የምትለዋን ስልኩ ላይ እንነካና ካርቷን እንነካለን። ካርቷ ላይ ስንነካ ልክ እነዚህ ኦልሬዲ ምን ጠይቃቸው ናቸው ጠይቀን ምን ወጣው ፕሮዳክቶች ማለት ናቸው። እነዚህን ለምሳሌ ይሄንን ፕሮዳክት ባልፈልገው ቮይድ ማለት ይቻላል። ከምጠይቀው ውስጥ ይሄ ባይሆን ቮይድ ማለት እንችላለን ማለት ነው። ቮይድ ብለን ኦልሬዲ የለም ቮይድ ተብሏል ማለት ነው። የምንፈልጋቸውን ያህል ምን ያህል ኳንቲቲ ነው የሚለውን አድ ካረግነው በኋላ ምንድነው የምናደርገው ቶታል እንላለን ማለት ነው። ቶታል እንላለን እዚህ ጋር። ከዛ ቶታል ካልነ በኋላ ምንድነው ያሳየናል የጠየቅነው አንድ ኳንቲቲ በፕራይስ በ0.01 13 ኬጂ CO2 ሲሊንደር የምትለዋን ጠይቀናል ማለት ነው። እሱን ከጠየቅነው በኋላ ምንድነው ይሄንን ቼክ አረግነው በኋላ ሴቭ ነው የምንለው። ሴቭ ስንለው በዚህ መልክ ይቀመጣል ማለት ነው። ይሄም ልክ ከዚህ በፊት እንዳሉት አታችመንት ይኖረዋል። አታችመንቱ ምንድነው የዚህ የሚለየው ስቶክ ከጠየቅነው በኋላ አፕሩቭ ይደረግልንና ስቶክ ማናጀር ይኖራል። እሱ ላይ አፕሩቭ ከተደረገልን በኋላ ምንድነው አፕሩቭ ተደርጎ ስቶር ኢሹ ቮቸር ይሰራና ከዛ በኋላ ነው ኦልሬዲ ወደ ውጭ የምንወጣው ለሽያጭ። ኦልሬዲ ስልክና ማሽኑን ይዘን ወደ ውጭ እንወጣለን ማለት ነው። አፕሩቭ ከተደረገልን በኋላና ኢሹ ከተሰራ በኋላ እሱን ያው በሌላ ቪዲዮ እናሳያችኋለን እንዴት ይሆናል የሚለውን። አታችመንቱ ያው ከዚህ በፊት እንዳለው ማየት ይቻላል። ልክ እንደዚህ እናካና ቪው እንላለን። ቪው ኦኬ እንለዋለን። ኦኬ ካልነው በኋላ ኦኬ ስንለው ልክ እንዲህ ይመጣል። ከዛ ይሄንን ምንድነው ኖት ቫሊድ ያለው ምንድነው አፕሩቭ መደረግ አለበት። አፕሩቭ ከተደረገ በኋላ ምንድነው የሚለው ይሄ አታችመንት የሚል ነገር ያመጣል። እዚህ ጋር የምታዩት ኖት ቫሊድ የሚለው ነገር አለ። ይሄ ነገር ምንድነው አፕሩቭድ መባልን ይፈልጋል። አፕሩቭ ከተደረገ በኋላ ነው ኦልሬዲ አቬይላብል የሚሆነው ያነ ከሜን ስቶር ወደ ሴልስ ወይም ደግሞ ወደ ስልኩ እንደ ስቶር ስለሆነ የምንቆጥረው ወደሱ ትራንስፈር ካረግነ በኋላ ወይም ኢሹ ከሰራን በኋላ ይሄ ቫሊድ ሆኖ አታችመንት ይላል። ያኔ ወደ ሴልስ ወጥቶ ሽያጭን መሸጥ ይችላል ማለት ነው። ሌላኛው ደግሞ ምንድነው ከሽያጭ ሲመለሱ የጠየቁትን ያህል አይተም የተሸጠውን ያህል ይሸጡና ሚተርፍ አይተም ይኖራል ወይም ፕሮዳክት ይኖራል። እሱን ፕሮዳክት ምንድነው የምናደርገው እዚህ ጋር ገብተን እሱን ፕሮዳክት የምንመልስበት ምን ይባላል ኦልሬዲ ስቶክ ሪተርን ቮቸር ስቶር ሪተርን ቮቸር ይባላል። እሱን ነካውና እሱን ከነካን በኋላ ኒው ብለን ኦልሬዲ ስንወጣ የጠየቅነው አይተም አለ የሚመለስ አይተም ይኖራል። ከተሸጠው የሚመለስ አይተም ይኖራል። ይህን አይተም እንዲመለስ እንፈልጋለን ብለን የምንፈልገውን አይተም ያለንን አይተም የምንመልሰውን አይተም ለድርጅቱ የምንመልሰውን አይተም እንመርጥና አዳድ ካረግነ በኋላ ምንድነው ቶታል እንላለን። ቶታል ካልነ በኋላ የሚመለሰውን አይተም የቀረነን ቼክ አድርገን እዚህ ጋር ቼክ እንድናደርግ ይሰጠናል። ከዛ ምንድነው የምናደርገው ሴቭ እንላለን ማለት ነው። ሴቭ ስንለው በዚህ መልክ ይመጣል ማለት ነው። ይሄም ዘሴም ምንድነው አታችመንት አለው። አታችመንቱን እንደዚህ ብንነካው እዚህ ጋር ምን አለ ሪሲቭድ የምትል ከስር ይኖራል። ያ ምንድነው ስቶር ማናጀሩ ወይም ስቶክ ኪፐሩ ምን ያደርገናል ከመለስነ በኋላ ገብቶ ሪሲቭድ ሲል ምንድነው የሚሆነው አሁን የአታችመንት እዚህ ጋር አለ። ቪው እንበለውና እንየው አታችመንቱን። አታችመንቱ እንደዚህ ኖት ቫሊድ ይላል። ለምንድነው ኖት ቫሊድ ሪሲቭድ አልተባለም? ሪሲቭድ ሲባል አታችመንት ነው የሚለው። አታችመንት የሚለው ነገር ይመጣል። ኦልሬዲ ሰውዬ ሽያጩን አከናውኗል መልሷል። ስለዚህ ኦልሬዲ የቀኑ ሽያጭ አድርጓል ማለት ነው። የቀኑ ሽያጭ ካደረገ በኋላ ኦልሬዲ ጨርሷል። ሌላ ምንድነው እዚህ ጋር እንነካና ሽያጭ ከጨረሰ በኋላ ምንድነው ዜድ ሪፖርት መውጣት አለበት። እዚህ ጋር ምንድነው ዜድ ሪፖርት ይኖራል።
ዜድ ሪፖርት ምንድነው? ሽያጭ ጨርሷል። ኦልሬዲ ዜድ ሪፖርት መውጣት አለበት። አንዴ ግን በ24 ሰዓት አንዴ ስለሆነ የሚያወጣ አንዴ ካሳዝንም ማውጣት ይቻላል። ግን ስልኩ በአጋጣሚ ሽዳውን ቢያደርግ ወይም ደግሞ በሆነ ምክንያቶች ላይ ያወጣ ስለሚችል እኛ ገብተን ብናወጣው የተሻለ ነው። እዚህ ጋር ምን አለ? ሚስላኔስ ወደሚለው ስንገባ ኤፍፒ ቱል፣ ቮቸር ሪኮንሲሌሽን፣ ቮቸር ሜንቴናንስ፣ ኦርደር ፕሪንተር፣ ሎግስ፣ ሳመሪ ቱል የሚል አለ። ኤፍፒ ቱል የሚለው ጋር እንገባና እዚህ ጋር ምን አለ? ኤክስ ሪፖርት እና ዜድ ሪፖርት አለ። ምንድነው? ሽያጫችንን ስለጨረስን ዜድ ሪፖርት እናወጣለን ማለት ነው። ኦልሬዲ ዜድ ሪፖርት ላውጣ እያለኝ ነው፣ ጥያቄ ነው። ኦኬ እንለዋለን። ዜድ ሪፖርት ኦልሬዲ ምንድነው? ታዟል፣ ፕሪንት እያደረገው ነው። ፕሪንቲንግ እያለ ነው። ኦልሬዲ ጨርሷል። ዜድ ሪፖርቱ ካለቀ በኋላ ምንድነው? ይህን ይመስላል። ዜድ ሪፖርቱ ይህን ይመስላል። ምንድነው? ሽያጭ ጨርሷል ማለት ነው። ሽያጭ አልቋል ማለት ነው። ሌላኛው ምንድነው? እዚህ ጋር ያሉ እንትኖች አሉ። ምንድነው? ኤክስ ሪፖርት በመሀል ኦልሬዲ ሽያጭ እየሸጠ ሴልሱ ሽያጭ እየሸጠ እያለ የአይተሞች ቁጥር ቢጠፋውና ቸክ ማድረግ ቢፈልግ ኤክስ ሪፖርት ማውጣት ይችላል። በመሀል ማሽን ስቲል ቢያስቸግር እንኳን ኤክስ ሪፖርት አወጥቶ ቸክ ማድረግ ይቻላል ማለት ነው። ሌላኛው ምንድነው? ሳመራይዝድ ሪፖርት ባይ ዴት የሚል አለ። ይሄ ምንድነው? ሳመሪ ከዚህ እስከዚህ ብለን ብንናቀ ኦኬ እንበለውና ቀን እንሰጠዋለን። ኤግዛምፕል ከዚህ እስከዚህ ብለን እስከ 5 ብለን ባውንደሪ እንሰጠውና ሴቭ እንላለን። ምንድነው? የዚህ ደግሞ ከጁን 1 እስከ 5 ባለው የተደረጉ ትራንዛክሽኖች ወይም ሽያጭ ያወጣልናል ማለት ነው። ይህን ነገር የሚደረገው የት ጋር ነው? ማሽኑ ጋር ነው። ወዲህ ከ1 እስከ 5 ከጁን 1 እስከ 5 ባለው የተደረጉ ትራንዛክሽኖች በዚህ መልክ ሳመሪ ኦፍ ፔሪድ በሚል በዚህ መልክ ይወጣል ማለት ነው። ሳመሪ ኦፍ ፔሪድ ተብሎ በዚህ መልክ ይመጣል። ያለውን የተሸጠው ሽያጭ በዚህ መልክ እናያለን ማለት ነው። ሌላኛው ምንድነው? ሪፖርት ባይ ዴት ዲቴይል ሪፖርት ማውጣትም እንችላለን። እሱንም ማድረግ እንችላለን። ያው ምን ያህል ዲቴይል የሚለው ምንድነው? እያንዳንዱን አይተም በእያንዳንዱ ቁጥር ያወጣልናል ማለት ነው። ሌላኛው ደግሞ ምንድነው? በአጋጣሚ እንትን ቢያር ኤፍኤስ ወይም ደግሞ በአጋጣሚ ነን በአጋጣሚ ይፈልግና የደረሰኙ ነን ፊዚካል ቢፈልግ አንድ ከስተመር ኦልሬዲ ወይም እኛ ጋር ነን ፊዚካልን ፈልጎ ቢመጣ ማውጣት እንችላለን። ምንድነው? እዚህ ጋር ምንድነው? ነን ፊዚካል ቢፈልግ ፕሪንት ጄ የሚለውን እንነካና ኦኬ እንለዋለን። በኤፍኤሱ እዚህ ጋር በፈለግነው ማውጣት እንችላለን። እኛ ኦልሬዲ ኤፍኤሱን ስለሚይዝልን ኤፍኤሱን ኮንቲኒው እንለውና እዚህ ጋር ያለውን ኤፍኤስ እናስቀምጥለታለን ማለት ነው። ኤፍኤሱን ካስቀመጥን በኋላ ምንድነው? ኤግዛምፕል ለምሳሌ እኔ ጋር የቆረጥኩት አለ። እሱን ኤፍኤስ አስገብቼ መፈለግ እችላለሁ ማለት ነው። ከዚህ በፊት የቆረጥኩት ነው። ይሄንን ፕሪንት ብለው ማሽናችን ላይ ፕሪንት ያደርግልናል ማለት ነው። ማሽናችን ላይ ምንድነው ፕሪንት ያደርጋል። ይሄ ማለት ምንድነው? ነን ፊዚካል ወይም ደግሞ ከፊዚካሉ በዚህ መልክ ይወጣል። እዚሁም ጋር ባለበትም ማየትም ይቻላል። በማሽኑም ያወጣልናል። ያ ማለት ምንድነው? ነን ፊዚካል ነው። እንደ ማስረጃ ቢፈልገው ከስተመሩ አወጣን መስጠት እንችላለን ማለት ነው። በኤፍኤስ ነምበሩ አወጣን መስጠት እንችላለን ነው። ሌላኛው ምንድነው? ከዚህ እንውጣና
ወደ ሪፖርት እንሄድና ሪፖርቶችን አይተን እንጨርሳለን ማለት ነው። እዚህ ጋር ምንድነው ሪፖርት የምትላለ ሪፖርት የሚለውን ስንነካው ሴልስ ኤንድ ማርኬቲንግ የሚል አለ። እሱን እንነካለን። ከዚህ ጋር ምንድነው ሴልስ ኤንድ ማርኬቲንግ አሁን የሚለውን እንነካና ከሴልስ ላይ የሸጥነውን ሪፖርት ማየት በዚህ እንችላለን ማለት ነው። እዚህ ጋር ምንድነው ሳመራይዝድ ባይ አርቲክል በእነዚህ ባሉት በሙሉ ሪፖርቱን ማየት እንችላለን። እኛ ኦልሬዲ አስፈላጊ ነው በምንለው ካታጎሪ መርጠን በአንዱ ማየት እንችላለን ማለት ነው። እኛ ኦልሬዲ ብዙ ጊዜ የምናየው በዚህ ስለሆነ አርቲክል የሚለውን በአርቲክል የሚለውን መርጠውና ስንመርጠው ልክ በዚህ መልክ ያመጣል። በዚህ መልክ ያመጣል ማለት ነው። እዚህ ጋር አርቲክል የምትለዋን ስንመርጠው ከዛ እንመርጠውና ምንድነው የምንለው እዚህ ጋር ጎቱ ሪፖርት የምትለዋን እንነካታለን ማለት ነው። ስንነካው በዚህ በሰጠነው ቀን መካከል የተሸጠውን ሽያጭ ያመጣል። ቀኑ እንዴት እንመርጠዋለን ካልን ወደ ኋላ እንመለስና እዚህ ጋር በአርቲክል ስንለው እዚህ ጋር ያለውን ቀን እኛ እንሰጣለን ማለት ነው። እዚህ ጋር ለምሳሌ ከአንደኛው ቀን ላይ መስጠት እንችላለን። አንደኛው ቀን እንደዚህ እቺጋ የዚህን ቀን ብቻ መርጠን ከዚህ እስከዚህ ቀን ብለን መስጠት እንችላለን። ዛሬ ላይም 5 ነው ኦልሬዲ ጃንዋሪ 5 እሱንም እዚህ ጋር ያለውን ከ1 እስከ 5 ብለን ሰጠን ሴቭ ብለን በእነዚህ መካከል ያለውን ሪፖርት ማየት እንችላለን ማለት ነው። ጎቱ ሪፖርት እንልና በዚህ መካከል የተደረገውን ሪፖርት ጠቅለል አድርጎ በዚህ መልክ ያመጣልናል ማለት ነው። እኛ ኦልሬዲ እንደዚህ ሱም እያደረግን ማየት እንችላለን። ይሄንን አታችመንት ነው ምንድነው ሪፖርቱን በካታጎሪ እያደረገ ሊያሳየን ስለፈለገ ነው። ይሄንን ሸር ማድረግም ይቻላል፣ በፒዲኤፍ መልክም ማስቀመጥ ይቻላል። በተለያዩ መንገዶች ማስቀመጥ እንችላለን ማለት ነው። ሪፖርት ላይ ያለው ነገር ይሄን ይመስላል። እንደ ጀነራሊ ሞባይል ፖስ ላይ ያለው ነገር ይሄን ይመስላል ነው። ከዚህ ኢንተርፌሱ ላይ የሚታየው ኦልሬዲ በዚህ ጋር ያለችው እቺ ኦልሬዲ ሪፍሬሽ ለማድረግ ነው የምትጠቅምና በአጋጣሚ ሲስተሙ እንትን የሆነ ስታክ ቢያደርግና እንትን ቢያደርግ ሪፍሬሽ የምናደርግበት ነው። በመሀል ብናደርገው የተሻለ ነው። እነዚህ በተኖች እነዚህን ይመስላሉ። እንደ ጀነራሊ ሞባይል ፖስ ሽያጭ በዚህ መልክ እናደርጋለን ነው። አብሬያችሁ የነበርኩት ሀምዛ ነኝ። አመሰግናለሁ።